ደስ አለሽ። መቅደስ እንኳን ደስ አለሽ። ወርቋ እንኳን ደስ አለሽ። ኮንግራ እንኳን ደስ አለ። እንኳን ደስ አለ። ቻይኑ እንኳን ደስ አለሽ። ለተ እንኳን ደስ አለሽ። ሎቲቶም እንኳን ደስ አለሽ። ለመቻ እንኳን ደስ አለ። በቸርችል አደባባይ እየወረድን ነው የምንገኘው። ቁልቁል ጥቁር አንበሳ አካባቢ እየደረስን ነው የምንገኘው። ፖስታ ቤት አካባቢ ማለት ነው። ህዝቡ ግልብጥ ብሎ ወጥቷል። እየሮጠ የሚመጣ አለ፣ ገና ያልተቀላቀለ ብዙ ህዝብ።
ኤልቢሲ አካባቢ ነው የምንገኘው። የኤልቢሲ ሰራተኞች ወጥተው እየተከታተሉ ነው የሚገኙት በአሁኑ ሰዓት እንደምትመለከቱት ነው። እዚህ ጋር ቀረጻው እንደ ጉድ ነው። ሰራተኞችም እንዲሁ ወጥተው ፊት ለፊት እየደገፉ ነው የሚገኙት። ደስታቸውን እየገለጹ ነው የሚገኙት።
በአሁኑ ሰዓት ሜክሲኮ አካባቢ ነው የምንገኘው። ሜክሲኮ አደባባይ ጋር ነው የደረስነው። ለፊታችን የሚታየው የፌደራል ፖሊስ ዋና መስሪያ ቤት ነው። ስለዚህ ሜክሲኮ አካባቢ ነው የምንገኘው። ተግባራዊት እና ፌደራል ፖሊስ ዋና መስሪያ ቤት ናቸው እዚህ አካባቢ የሚገኙት። አደባባይ የዞን ነው የምንገኘው ሰዓት
አደባባይ እየደረስን ነው የምንገኘው።
በአሁኑ ሰዓት ህዝቡ ወደ መስቀል አደባባይ እየተመመ ይገኛል። በዚህ ሰዓት በጣም በርካታ ህዝብ እዚህ ቀድሞ ተገኝቶ እየጨፈረ ነው የሚገኘው። Quando fala de መስቀል አደባባይን እናልፈው ነው። ወደ 4 ኪሎ ወደ ቤተ መንግስት አቅጣጫ ነው እየተጓዝን የምንገኘው።
ሰፊ ነው መንገዱ ሰፊ ነው እዚህ ጋር ያዙ ፊት ለፊት ብቻ ይዙ ያስገባል አይነካም ወደ ቤተ መንግስት እየገባን ነው የምንገኘው በአሁኑ ሰዓት ያስገባውታል ያኛው ያኛው በር ያስገባል አታስፍቶ ተጋይ በሉና ገዳና ነበር አስቡና አንድ አሳልፈን በለው ግቡ እንጨት መቃሚያ ላይ ተጋ በሩ ድረስ ተጋ ይበሉ አይነካም ሱስ ነው አስኪቶ ተጋ ሂዱ ሳማንታ ፓወር ናት እንደች አንቺ መመሪያ ውጭ አይሆንም ጸጥ በሉ እባካችሁ አንድ ፍለፍ ኮንፋ ባቆጡ አስፍቶ ይግቡ አሁን ይግቡ ጋሽ ኮንፋ ኧረ በእግዚአብሔር ይግቡ ጋሽ ግቡ በእናትህ ጋሽ እሺ ግቡ ኮንፋ ተጋይ በሉ ጋሽ አይነካም ተጋይ በሉ እንደዚህ ዝጋላችሁ